ቁርባን ከቆረብኩኝ በኋላ ወደ ቀደመው በደሌ ወደ ቀደመው ልምምዴ በመለስስ? ይሄ የኔ ጥያቄ ነበር ለአባ ያቀረብኩላቸው። ታዲያ ምን ችግር አለው? ንስሐ የተፈጠረው እኮ ለዚህ ነው። ጥምቀት አንዲት ናት። ንስሐ ግን ደጋግመው ደጋግመው መነሳት ስላለ ነው እየተደጋገመ የሚደረገው። በንስሐ ትታጠቢና እንደገና አዲስ ትሆኛለሽ አሉ። ሌላ አጽናናሽ ሳይሆን የሐዋርያው ጴጥሮስ ታሪክ ልንገርሽ። ሐዋርያው ጴጥሮስ ከክርስቶስ ጋር 3 ዓመት በዋለበት እየዋለ ባደረበት እያደረ የእጁን ታምራት የአፉን ወንጌል እየተማረ የኖረ የበላ የጠጣ የክርስቶስ ምስክር የነበረ ጴጥሮስ የሰው ልጅ ማን ትሉታላችሁ ብሎ ለጠየቀው ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ ሲለው ክርስቶስ ይህንን የሰማያዊ አባቴ ነው እንጂ ስጋና ደም አልገለጠልህም፣ በአንተ አለትነት ላይ ቤተክርስቲያንን አንጻለሁ ብሎ የተመሰከረለት ጴጥሮስ ሐሙስ ዕለት ከክርስቶስ ስጋውን በልቶ ደሙን ጠጥቶ ቆርቦ ዓርብ ዕለት ግን ካደው። ጌታ ነህ ያለውን አምላክ ይህን ሰውዬ አላውቀውም ብሎ 3 ጊዜ ካደው። ወዲያው ግን እግዚአብሔር 3 ጊዜ ስትክደኛለህ ያለው ትዝ ብሎት በጸጸት ሲያለቅስ እግዚአብሔር ሁሉን ትቶለት እንደቀደመው በቀደመው ክብሩ ተቀበለው። ስለዚህ ጴጥሮስ ኃጢአት የሰራው የካደው ከቆረበ በፊት ነው ከመቁረቡ በኋላ ሲሉ፣ አይ እሱማ ከቆረበ በኋላ። አየሽ፣ አንቺም ከቆረብሽ በኋላ ኃጢአት ብትሰሪ ንስሐ ገብተሽ ታጥበሽ እንደገና እንደ አዲስ ደግሞ ትቆርቢያለሽ። ስለቆረብሽ በአንድ ጊዜ የቅድስና ሕይወትን አትለማመጭም። ክርስትና ልምምድ ነው። ከአንቺ የሚጠበቀው መሻት ብቻ ነው። እግዚአብሔር ሌላውን ይጨርሳል። ልክ እንደዛ እንደጠፋው ልጅ የጠፋው ልጅ አባቴ ልጅ ሊባል አይገባኝም እንደ ባሪያዎቹ እንኳን አንዳንዱ ልቆጠር ብሎ ሲመለስ የአባትየው መምጣቱን ብቻ አይቶት የልጁን መምጣት ሲያይ አባትየው ሄዶ ሮጦ እንዳቀፈው ክርስቶስ ወደ እሱ መንገድ መፈለግሽን ሲያይ ሮጦ መጥቶ ያቅፍሻል። ታዲያ የእግዚአብሔር ስጋና ደም እንዲሁ ስጋና ደም ብቻ አይደለም፣ በውስጥ ገብቶ ተአምርን የሚሰራ ነው። ያም ጴጥሮስ ለስጋው ፈርቶ የሚመጣበትን ነገር አስፈርቶት ክርስቶስን አላውቀውም ብሎ እንዳልካደ የእግዚአብሔር ፍቅር ውስጡ ገብቶ ሲቀይረው በፍጹም አዲስ ሰው ሲያደርገው ልቡን ሲነካው እንኳን ለስጋው ለነፍሱ ሳይሳሳ እኔ ክርስቲያን ነኝ ብሎ እየመሰከረ እየሰበከ በቃ ይገደል ይሙት ተብሎ ሊሰቀል ሲል እኔ እንደ አምላኬ ልሰቀል አይገባኝም፣ ጭንቅላቴን ወደ ታች አድርጋችሁ ዘቅዝቁኝና ስቀሉኝ ብሎ እንደሱ ሆኖ ተሰቀለ፣ ሕይወቱን ሰጠ። ስለዚህ አንቺ መሄድ ያለብሽን እርምጃ ጀምሪው እንጂ የእግዚአብሔር ስጋና ደም ውስጥሽ ሲገባ እየቀየርሽ እንደ ንስር ፍጹም ታድሰሽ አዲስ ልጅ ትሆኛለሽ። እና ጴጥሮስ ለነፍሱ እንዳልሳሳ አንቺም ዓለማዊነትሽን በዓለማዊ ያለው ልምምድሽን የእግዚአብሔር ፍቅር ከልብሽ ሲገባ እንደ ምናምንቴ ጥለሽው ለክርስቶስ ነፍስሽን ትሰጫለሽ። እስከዛ ግን ልጅ መጀመሪያ መዳህ፣ ከዛ ዳዴ፣ ከዛ ተንገዳግዶ መቆም፣ ከዛ መሮጥ እንደሚችል ሁሉ የክርስትና ስቴፕን ቀስ እያልሽ ውሰጂ። ወደ ስጋና ደግሞ ቀረቢ ጊዜ ትውሰጂ ያለ ያበርታል።